ጤና ይስጥልን ውድ የፍንፍኔ መልቲ ሚዲያ አድማጭ ተመልካቾች የከበረ ሰላምታችን ባላችሁበት ይድረሳችሁ እንላለን። በዛሬው ዝግጅታችን አጠር ያለ በአድዋ ድል ዙሪያ ላይ አጠር ያለ ዝግጅት አዘጋጅተናል። እንደሚከተለው ወደ እናንተ እናቀርባለን። እስከ ፍጻሜው አብራችሁ ቆዩ። እንግዲህ እንደሚታወቀው የአድዋ ጦርነት በኢትዮጵያና በኢጣሊያ መንግስት መሃል በ1996 በኢሮፓያኖቹ የዘመን አቆጣጠር ማለት ነው የተደረገ ጦርነት ሲሆን የዚህ ጦርነት ዋነኛ መነሻ ነጥብ የውጫሌ ስምምነት ነው። ይህ ስምምነት ወደ 20 የሚሆኑ አንቀጾች ያሉት ሲሆን ከነዚህ አንቀጾች ውስጥ በተለይ ሁለቱ አንቀጽ 17 እና አንቀጽ 3 በሁለቱ ሀገራት መካከል ውዝግብ ፈጥሮ ነበረ። አንቀጽ 3 የድንበር ጉዳይ ነው የሚያወራው። በዚህ ላይ እንደ ስምምነቱ ከሆነ አጼ ምኒልክና ጣሊያኖች የኢትዮጵያ ድንበርና በተለይ ደግሞ ከ1885 በኢሮፓያኖቹ የዘመን አቆጣጠር ኤርትራ የሚባለውን ግዛት የተቆጣጠረችው ጣሊያን መካከል በተደረገው ስምምነት የሁለቱ የጣሊያንና የሚኒሊክ ወይም ደግሞ የኢትዮጵያና የኤርትራ ድንበር ተብሎ የተሰመረው የመረብ መላሽ ተብሎ የሚጠራ አካባቢ ነው። ሆኖም ግን በዚህ አንቀጽ ላይ በተለይ ራስ መኮንን ወደ ሮም ሄዶ የውጫሌን ስምምነት ለመቀበል ወደ ሮም በሄዱበት ወቅት ኢጣሊያኖች ይሄንን የመስፋፋት እቅዳቸውን መረብ መላሽ ላይ ብቻ ማቆም አልፈለጉም ነበር። ከዛ ጋር ተያይዞ ምንድነው እንደ አስፈላጊነቱ ድንበር የማስፋፋት እቅድ ያካተተ ቀድሞ ከተስማሙበት ውጪ አንቀጽ 3 ላይ አካቶ ለሮም ላይ አካተዋል ማለት ነው። በሌላው አንቀጽ አወዛጋቢ የነበረው አንቀጽ 17 ነው። ይህ አንቀጽ ስለ የኢትዮጵያ ውጫዊ ግንኙነት ነው የሚመለከተው። በተለይ ያው እንደሚታወቀው ስምምነቱ የውጫሌ ስምምነት ወር ውል በሁለት ቋንቋዎች ነው የተጻፈው፣ በጣሊያንኛና በአማርኛ ነው የተጻፈው። አንቀጽ 17 ላይ በአማርኛው የተጻፈው ጽሑፍ ምንድን ነው የሚለው? ኢትዮጵያ እንዳስፈላጊነቱ ከሆነ በጣሊያን በኩል ከሌሎች የውጭ ሀገራት ጋር ግንኙነት ማድረግ ትችላለች ይላል። ሆኖም ግን የጣሊያንኛ ትርጉም ደግሞ ኢትዮጵያ ከየትኛውም የውጭ ሀገር ጋር ግንኙነት ማድረግ የምትችለው በጣሊያን በኩል ብቻ እንደሆነ ነው የሚያስቀምጠው ማለት ነው። ይህንንም የጣሊያን መንግስት ለተለያዩ የአውሮፓ ሀገራት ለእነ እንግሊዝ፣ ፈረንሳይ እና ሌሎች አሳውቁ ነበር። እነሱም ይህንን ጉዳይ ተቀብሎት ነበር። ነገር ግን ይህ በእንዲህ እንዳለ ይሄ አለመስማማቱ እየከረረ ሲመጣ በተለይ ከንጉሱም በላይ ንግስቲቷ ጣይቱ እምቢተኝነቷን የገለጸችበት ሁኔታ ወይም ደግሞ ወቅት ነበረ ማለት ነው። ይህንን ተከትሎ አጼ ምኒልክ ንጉሠ ነገሥቱ ህዝቡን ተከትሏቸው ወደ አድዋ እንዲዘምት ጥሪ ያቀረቡ። ህዝቡም ብሔር፣ ሃይማኖት፣ ቋንቋ ሳይለየው ነው እንግዲህ የንጉሱን ጥሪ ተቀብሎ ወደዛ የዘመተው ማለት ነው። ነገር ግን የአድዋ ጦርነት ከመደረጉ በፊት ሁለት ጦርነቶች ተደርጎ ነበር። የአምባላጌ ጦርነትና የመቀሌ ጦርነቶች ናቸው የተደረጉት ማለት ነው። ከዛ በኋላ ነው አድዋ ላይ ጦርነቱ የተደረገው። ታዲያ ይሄ የውጫሌ ስምምነት መነሻ አድርጎ የተካሄደው ጦርነት አድዋ ላይ ነው የተደረገው። በዚህ ወቅት እነማን ተሳተፉ፣ የእነማን ሚና ጎልቶ ወጣ የሚለውን ደግሞ ማየቱ ጠቃሚ ነው። እንግዲህ ወደ 11 ጀነራሎች ናቸው በዚህ ጦርነት ላይ የተሳተፉት። ከነዚህ ውስጥ ምንም ማያስክድ ምንም ማያሻማ 9 ያህሉ ጦሩን የመሩት ከኦሮሞ ብሔር የወጡ ተወላጆች ናቸው። በጦርነቱ ዕለት ደግሞ
እንዲያውም ከንጉሠ ነገሥቱ ሚና በላይ የንግስቲቷ ሚና ከፍተኛ ነበር። ትልቅ ሚና ነበራት ጣይቱ ራሷ ማለት ነው በጦርነቱ ላይ። ሆኖም ግን አንዳንዶቹ አሁን ላይ የሚወጡ ወይም ደግሞ የሚሰሩ ነገሮችን ስንሰማም በሚዲያም ሲተላለፉ በጣም የሚገርሙ ጉዳዮች አሉት። ለምሳሌ አጼ ምኒልክ በወቅቱ እንደ ተራ ወታደር መስሎ ወታደሩ ውስጥ ገብቶ ጦርነት ላይ ተሳትፏል፣ ጦርነቱን ተዋግቷል የሚል ተረት ተረት የሚመስል ሀሳቦች ይነሳሉ። ፕሊዝ እንደዚህ አይነት አስተሳሰብ የምታራምዱ ሰዎች ይሄ የግለሰብ አስተሳሰብ ሊሆን ይችላል፣ እሱን አከብርለታለሁ። ነገር ግን ለዛሬዋ የኢትዮጵያ ቁርሾ ችግር ሆኖ የነበረው የታሪክ አጻጻፋችን፣ የታሪክ እይታችን፣ የታሪክ አተረጓጎማችን ነው። ይሄ ነው ያለው ነጥብ። ስለዚህ ንጉሠ ነገሥቱ ባልዋሉበት ማዋል ይሄ የክብረ ነገሥት የሚባለው የድሮ ትርክት አጻጻፍ ያ ዛሬ ላይ መብቃት ይኖርበታል። ቀጣይነት ያለው ሰላማዊ የሆነች የጋራ የሆነች ሀገር ገንብተን ለመቀጠል ካስፈለገ መሆን ያለበት የተሳሳቱ ትርክቶችን የተሳሳቱ የታሪክ አጻጻፋችንን መለስ ብለን መከለስ ነው ከኛ የሚጠበቀው ማለት ነው። ያ ካልሆነ ያው ያለው ነገር ነው የሚቀጥለው ማለት ነው። በሌላ በኩል ደግሞ አንዳንዶቹ ምንድነው ጦርነቱ ድሉ የንጉሥ ሚኒሊክና የጣይቱ ብቻ አድርጎ ስሎ የሚያቀርቡ አሉ። እውነት ነው። መሪው እንደ መሪ ለዚህ ድል የሚሰጠው ክሬዲት አለ። ህዝቡ እንዲዘምት ጥሪ ያቀረበ፣ ህዝቡም ጥሪውን ተቀብሎ ዘምተዋል። በነገራችን ላይ እዚህ ላይ ራሱ ማለት ነው በወቅቱ የዘመቱት ህዝብ ለምሳሌ ከፋን ከወሰድ ከፋ በሚኒሊክ ደግሞ ሚኒሊክ በገነባት ኢምፓየር ስር የገባችው ከአድዋ ጦርነት በኋላ ነው። ሆኖም ግን የከፋው ንጉሥ ራሱ በወቅቱ ዘምቶ ነበረ። ከሚኒሊክ ጋር ጠብ ውስጥ ነበረ፣ ሌሎችም ነበሩ። ራሱን ችሎ የከፋን መንግስት መስርቶ የሚያስተዳድረው ወደ ጦርነቱ ዘምቷል። ስለዚህ ድሉን የንጉሱ ብቻ አድርጎ መሳልም ትክክል አይደለም። በዛው ልክ ደግሞ የንጉሱ ሚና ደግሞ አንኳሶ ማየትም ተገቢ አይደለም። ምክንያቱም የራሱ የሆነ አስተዋጽኦ ነበረው። ህዝቡን ሞቢላይዝ አድርጓል። ህዝቡ ወደዛ እንዲዘምት አድርጓል። ለዚህ የሚሰጠው ክሬዲት አለ። እሱም ሊሰጠው ይገባል፣ ሊነፈገው አይገባም። ሆኖም ግን ይሄ ጦርነት ይሄ የአድዋ ጦርነት ላይ የተሳተፈው ሁሉም ኢትዮጵያዊ ነው። ሁሉም ኢትዮጵያዊ ነው። ክሬዲት መስጠት አለብን ካልን ደግሞ 1 2 3 4 ብለን ማስቀመጥ እንችላለን። በተለይ ብዙ የታሪክ ምሁራኖች፣ ጸሐፊያኖች ስሙን እንጂ የአባቱን ስም ማያነሱትን ገበየሁን ማንሳት እዚህ ላይ ግድ ይላል። ገበየሁ ጉርሙም ማለት ነው። ይሄ ሰው ጦርነቱን ሲመራ በፊት አውራሪነት ግንባር ቀደም ሆኖ ነው የተዋጋው የተሰዋውም ማለት ነው። ዛሬ ላይ ደግሞ እሱንም ወስዶ ያው ወደ አንድ ክልል የመውሰድ ሁኔታ አለ። ከትናንት ወዲያ የሆነ ፔጅ እያነበብኩ እያለ እንደዛ አይነት አንጉላልት ወደ ሰሜን ሸዋ አካባቢ ነው የተወለደው የሚል ትርክት ደግሞ ሰሞኑን የሰማው ጉዳይ ነው። እና ይህ የታሪክ ሽሚያ አያስፈልግም፣ ለትውልድም ጥሩ አይደለም። ይሄ የታሪክ ሽሚያ የሐሰት ትርክቶች ያንተ ሲሆን ወይም ደግሞ ያንቺ ሲሆን ትክክል፣ የእሷ ወይም የኔ ሲሆን ወይ የእሱ ሲሆን ትክክል አይደለም የሚባለው አባዜ ዛሬም ተጠናውቶን ነው ያለው። ከዚህ መውጣት ይገባናል።
ይህን ነው ምለው። ስለተከታተላችሁን ከልብ እናመሰግናለን። የፍንፍኔ መልቲሚዲያን የዩቲዩብ ቻናል ላይክ፣ ሼር፣ ሰብስክራይብ አድርጉ። ፍንፍኔ መልቲሚዲያ የታሪክና የመረጃ ምንጭ